መጽሐፍ ቅዱስ ላይ የክርስቶስ የዘር ሐረግ ያስቀጠለች አንድ ሴት አለች። እሷም ሩት ትባላለች። ሩት መጀመሪያ ከየት መጣች ሲባል ከኑአሚን ነው የመጣችው። እኔ ማውራት የምፈልገው አሁን ስለ ኑአሚን ነው። ኑአሚን ወደ ሀገሯ ከተመለሰች በኋላ ምን አለች? ኑአሚን አትበሉኝ እግዚአብሔር አስመርሮኛልና ማራ በሉኝ ብላ ነው የተናገረችው። እግዚአብሔር አስከፍቶኛል፣ እግዚአብሔር አስቆጥቶኛል፣ በጣም ችግር አሳልፌያለሁ፣ መከራ አሳልፌያለሁ፣ ማራ በሉኝ አለች ኑአሚን። የኑአሚን ትርጉሙ ግን ደስተኛ ማለት ነው። አሁን ማስተላልፍላችሁ መልእክት ወጣቶች፣ ወንድሞቼ፣ የሀገሬ ልጆች በጣም እግዚአብሔር አስከፍቶኛል ምትሉ ወይም በጣም ቸግሮኛል ምትሉ በጣም ይሄን ነገር ማላቀቅ ቸግሮኛል ምትሉ የኑአሚን መጨረሻ የክርስቶስ የዘር ሐረግ የሚያስከትለው ልጅ ማቀፍ ነው ይሆነላል። ስለዚህ ወንድሞቼ መጨረሻችሁ የገጠማችሁ ችግር አይደለም፣ መጨረሻችሁ የእግዚአብሔር ፕሮግራም በእናንተ ነው የሚቀጥለው። ስለዚህ ምንም ላይ ሁኑ ምንም ላይ ተስፋ መቼም ቢሆን እንዳቆርጡ። ተስፋ ማንቆርጠው ተስፋ የሚሰጠን አምላክ ስላለ ነውና ወንድሞች አመሰግናለሁ።